በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቸሩ አምላካችን እግዚአብሔር በምህረቱ በቸርነቱ የጠበቀን የቅዱሳን አባቶቻችን አምላክ የኛም አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። ክርስቶስን ያየንባት መስታወታችን ወደ ክርስቶስ የደረስንባት መሰላላችን ማምላክ ወላዲተ አምላክ ቅድስተ ቅዱሳን ድንግል ማርያም ስሟ በላይ በአፈ መላእክት በደቂቀ አዳም በካለ ፍጥረት ስሟ የተመሰገነ ይሁን። የቅዱሳን አባቶቻችን በረከታቸው ሁሉ በሁላችን ላይ ይደር። መረባችሁን በቀኝ በኩል ጣሉት በሚል መነሻ ኃይለ ቃል እንማማራለን። ይህንን ቃል የምናገኘው የዮሐንስ ወንጌል ምዕራፍ 21 ቁጥር 6 ላይ ነው። ቃሉን የተናገረው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። የተነገረው ለሐዋርያት ነው። ቦታው ደግሞ በባህር አጠገብ በባህር ዙሪያ ሆነው እነሆ ለሚበሉት ለሚጠጡት አሳ ለማጥመድ እነ ቅዱስ ጴጥሮስ ደቀ መዛሙርቶቹ ወደ ባህር ሄደው ነበር። ደቀ መዛሙርቶቹ እነሆ አሳ ለማጥመድ አሳ ለመያዝ መረባቸውን ተሸክመው ወደ ባህር ሄደው ነበር። ነጋዴ ከቤቱ ወጥቶ ወደሚነግድበት ቦታ እንደሚሄድ ገበሬም ከቤቱ ወጥቶ ሞፈር ቀንበሩን ተሸክሞ ወደ መሬቱ ሄዶ ሲያርስ እንደሚውል እንደዚሁም ሁሉ ሐዋርያትም አሳ ለማጥመድ አሳ ለመያዝ ከቤታቸው ወጥተው ወደ ባህር ሄደው ነበርና ሐዋርያት ይህንን ለማድረግ ወደ ባህር ሄደው እያለ መረባቸውን በግራ እየጣሉ መረባቸውን ባልተፈቀደ ቦታ እየጣሉ ሌሊቱን ሙሉ ሲደክሙ አድረዋል። ሌሊቱን ሙሉ ሲደክሙ አድረው ግን መረባቸውን ወደ ባህር በጣሉ ጊዜ ግን መረቡ ባዶውን ይመለስ ነበር። ተመልከቱ። እግዚአብሔር የሌለበት ስራ፣ እግዚአብሔር የሌለበት ትዳር፣ እግዚአብሔር የሌለበት ንግድ፣ እግዚአብሔር የሌለበት ገንዘብ ባዶ እንደሚሆን እግዚአብሔር የሌለበት ህይወት እነሆ ያልጣፈጠ እነሆ አልጫ ነው ተብሎ እንደተነገረ በየሁሉም በእያንዳንዱ እግዚአብሔር ያስፈልገናል ወገኖቼ። ደቀ መዛሙርቶቹ እግዚአብሔርን ሳይዙ ወጡ። መረቡንም ሲጥሉ እግዚአብሔርን ሳያስቀድሙ መረባቸውን አስቀደሙ። መረቡም ባዶውን ይመለስ ነበር ነው የሚለው። ባዶውን ይመለስ ነበር። ምንም የያዘው ነገር የለም። ባዶውን እየተመለሰ እነ ቅዱስ ጴጥሮስ እስከሚሰለቹ ድረስ ሌሊቱን ሙሉ ሲደክሙ አደሩ። ግን ምን አላደረጉም? አሳ አልያዙም ነበር። ባዶውን ይመለስ ነበር መረቡ። በዛን ጊዜ ደከማቸው። በባህሩ መካከል ግን እግዚአብሔርን አዩት ነው የሚለው። እግዚአብሔር ታያቸው። ለቅዱስ ዮሐንስ እግዚአብሔር መሆኑን ተገለጸለት። ለቅዱስ ዮሐንስም ቅዱስ ጴጥሮስን ምን አለው? ይህ እኮ እግዚአብሔር ነው፣ በፊታችን በሩ ላይ አሳው በመናጠምድበት በባህር አጠገብ ላይ የቆመው እግዚአብሔር ነው ብሎ ቅዱስ ዮሐንስ ለቅዱስ ጴጥሮስ ነገረው። ቅዱስ ጴጥሮስም እነሆ ቀናኢ ታዛዥ ሐዋሪ ነውና ደስ አለው። በዛን ጊዜ እግዚአብሔር ተናገራቸው። ውድ የእግዚአብሔር ልጆች ሁላችሁ በስራችን ገበታ፣ በትዳራችን፣ በንግዳችን፣ በህይወታችን ሁሉ እግዚአብሔር በመካከላችን ቆሞ እንድናየው እግዚአብሔር አምላካችን መልካም ፈቃዱ ይሁንልን። ቅዱሳን ሐዋርያት እግዚአብሔርን ቆመው አዩት በፊታቸው። ባዩትም ጊዜ እግዚአብሔር ተናገራቸው። እንዲህ ሲል ተናገራቸው። መረባችሁን በመርከቧ በስተቀኝ በኩል ጣሉት አላቸው። መረባችሁን በመርከቧ በስተቀኝ በኩል ጣሉት አላቸው። እግዚአብሔር አዘዛቸው። እግዚአብሔር አስተማራቸው። እግዚአብሔር መከራቸው። እግዚአብሔር ገሰጻቸው ማለት ነው ደቀ መዛሙርቶቹ። ያን ጊዜ ደቀ መዛሙርቶቹም ይህንን ምክር ሰምተው ይህንን ቃል ሰምተው ደስ ብሏቸው እግዚአብሔርን እያመሰገኑ ምን አደረጉ? መረባቸውን በመርከቧ በስተቀኝ በኩል ምን አደረጉ? ጣሏት ማለት ነው። ለምንድነው በቀኝ በኩል እንድትጣል መረቧን ያደረገ እግዚአብሔር ካላችሁ፣ ቀኝ ኃያል ነው፣ ቀኝ ብርቱ ነው፣ ቀኝ ፈጣን ነው። ከግራ ይልቅ ቀኝ ይበረታል። ከግራ ይልቅ ቀኝ ምን ይላል? ይፈጥናል። ከግራ ይልቅ ምን ያደርጋል? ቀኝ እነሆ የታወቀ ነው። ለዚህ ነው ቅዱሳን አባቶቻችን ሲያስተምሩ ቀኝ ስልጣን ነው ተብሎ የተነገረው። ቀኝ ምንድነው? ስልጣን ነው። ወነበረ በየማነ አቡሁ፣ በአባቱ ቀኝ ተቀመጠ ይላሉ አባቶቻችን። ጸሎተ ሃይማኖት በተባለው ድርሰት ላይ በአባቱ ቀኝ በኩል ተቀመጠ ይላሉ። ነገረ ስጋዊውን ሲያስተምሩን ጸሎተ ሃይማኖት ላይ ተብሎ በሚታወቀው በቤተ ክርስቲያናችን ጸሎት ላይ ማለት ነው። ስለዚህ በቀኝ በኩል ጣሉት ነው ያላቸው። ታዘዙ። አሁን እግዚአብሔር እያዘዛቸው ነው። ባዘዛቸው ጊዜ ግን ደቀ መዛሙርቶቹ ትእዛዙን ሰምተው ምን አድርገዋል? መረባቸውን በቀኝ በኩል ጥለዋል። በቀኝ በኩል ነው የጣሉት። በቀኝ በኩል በጣሉም ጊዜ
እግዚአብሔር አዝዟቸዋልና እግዚአብሔር መክሯቸዋልና እግዚአብሔርም የነገራቸውን ነገር በማሟላታቸው የፈለጉትን ነገር አግኝተዋል። የፈለግነውን ነገር እንድናገኝ እግዚአብሔር ይርዳል። ለኛ የሚሆነንን፣ ለኛ የሚረባንን፣ ለኛ የሚጠቅመንን፣ ለኛ የሚሆነንን ነገር የሚሰጠን እግዚአብሔር ነው። እግዚአብሔር እንዴት ይሰጠናል ካላችሁ በሚያዝበት ቦታ ሕጌን ጠብቁ ሲለን መጠበቅ፣ ሥርዓተ ቤተ ክርስቲያንን መጠበቅ፣ ቤተ ክርስቲያናችን መጠበቅ፣ እነሆ ሕይወታችን ራሳችን መጠበቅ። ይህንን ስናደርግ ምን እናደርጋለን? በሕይወታችን ሁሉ እግዚአብሔር ይነግሳል። በሕይወታችን ሁሉ እግዚአብሔር ያገለግልበታል፣ እግዚአብሔር ይቀድስበታል። የእግዚአብሔር ቤተ መቅደሶች ነንና እኛ ማለት ነው። ስለዚህ ደቀ መዛሙርቶቹ እግዚአብሔር እንዳዘዛቸው፣ እግዚአብሔር እንደመከራቸው፣ እግዚአብሔር እንደመራቸው አደረጉ። ምን ብለው ነው ያደረጉት? መረባቸውን በቀኝ በኩል ጣሉ። በመርከቧ በስተቀኝ በኩል በጣሉ ጊዜ እነሆ መረቡን ሲጥሉት መረቡ ከባህሯ ላይ አርፎ 153 አሳ ይዞ ወጣ ነው የሚለው። 100 ስንት አልኩኝ? 153። ይሄ ሁሉ ትርጉም አለው። 153 አሳዎችን ይዞ ወጣ። አሁን 153 አሳ የተባለው ምንድነው? 153 አሳ የተባለ 150ው እስከ ምጽአት ድረስ በክርስቶስ አምነው በድንግል ማርያም እናትነት ተማጽነው የሚኖሩት የምእመናን ምሳሌ ነው ይላሉ መተርጉማን አባቶቻችን። 3ቱ ደግሞ ዓለማትን ፈጥረው የሚገዙ የአጋዕዝተ ዓለም ቅድስት ሥላሴ ምሳሌ ነው እያሉ ይናገራሉ። ስለዚህ ደቀ መዛሙርቶቹ መረባቸውን በጣሉ ጊዜ 153 ምን ይዘው ወጥተዋል? አሳ ይዘው ወጥተዋል። አሁን ተመልከቱ። ይህን ሁሉ ያደረጉ ለምንድን ነው? ሌቱን ሙሉ እኮ ሲደክሙ ነው ያደሩት። ነጋዴው ሲደክም ይውላል፣ ሲደክም ይኖራል፣ ዓመቱን ሁሉ ሲደክም ይኖራል። ለምን? እግዚአብሔር ስላልቀደመ አያገኝም። ገበሬው እግዚአብሔርን ካላስቀደመ ቢያርስ ቢቆፍር ቢዘራ አያገኝም። ለምን? እግዚአብሔር አልቀደመማ። ነጋዴው ቢነግድ አያገኝም። እግዚአብሔርን ካስቀደመ ግን ያገኛል። እነሆ ቅዱሳን ሐዋርያት እነ ቅዱስ ጴጥሮስ እግዚአብሔርን ሳያስቀድሙ ወጡ። አንድም አሳ ግን አላገኙም። በኋላ ግን እግዚአብሔር ቀደመላቸው፣ እግዚአብሔር አዘዛቸው፣ እግዚአብሔር መራቸው። እግዚአብሔር በመራቸው ጊዜ ግን 153 አሳ ይዘው ምን አደረጉ? አሳው ነው መረቡን መሸከም እስከሚያቅታቸው ድረስ ምን አደረጉ ይላል? አሳዎችን ይዘው ወጡ ነው የሚለው። ተመልከቱ። ስለዚህ እግዚአብሔር ባዘዘን መንገድ እንድ ውድ የእግዚአብሔር ቤተሰቦች፣ እግዚአብሔር ሲቀድም ትዳራችን ሰላም ይሆናል። እግዚአብሔር ሲቀድም ሕይወታችን ይስተካከላል። እግዚአብሔር ሲቀድም ልቦናችን ብሩህ ይሆናል። እግዚአብሔር ሲቀድም ትምህርታችን ሁሉ ይገለጽልናል። እግዚአብሔር ሲቀድም ለኛ ያለው ሁሉ ለኛ ይመጣል። እግዚአብሔርን ካላስቀደምን ሁሉ ቀኑ ሁሉ ይጨልምብናል። ተስፋ ሁሉ እንቆርጣለን። ብቸኝነት ይሰማናል። እየበላን እንዳልበላን እንሆናለን። እየጠጣንም እንዳልጠጣን እንሆናለን። ለብሰን ይበርደናል። በወገን መካከል እያለን እነሆ ዘመድ አልበንተኝነት ይሰማናል። እነሆ በቤት ውስጥ ሆነን በተራራ ላይ እየተጋለጥን ይመስለናል። እነሆ ወገኖች እግዚአብሔርን ካላስቀደምን ሁሉ ነገር እነሆ መልካም አይሆንም። እንደ ቃየል ተቅበዝባዦች እንሆናለን። ኃጢአትም ስደተኛ ታደርገናለች። ስለዚህ ማን ይቅደም? በሕይወታችን እግዚአብሔር ይቅደም። ውድ የእግዚአብሔር ቤተሰቦች እግዚአብሔር ይቅደም። እግዚአብሔር ሲቀድም ለኛ ያለው ነገር ሁሉ ይሆናል። አዎ ደቀ መዛሙርቶቹ እግዚአብሔርን አስቀደሙት። በፊት ግን እግዚአብሔርን አላስቀደሙትም ነበር። በኋላ ግን እግዚአብሔር ቀደመ። የፈለጉትን ነገር ሁሉ ተሸክመው መረቡን ተሸክመው አሳዎችን ምን አደረጉ ይላል? ይዘው ወጡ ይላል። ከዚያ በኋላ መላእክት ያዘጋጁትን ያንን አሳ ሁሉ በሉ ነው የሚለው። አሁን መላእክት እነሆ ወጥተው ወርደው የሚያዘጋጁ ሆነው አይደለም። እነሆ መላእክት አዘጋጁት አለ ምስጋናን ሲመለከት ነው። አንድም ይልና ደግሞ ምንድነው የሚሆነው? መላእክት አዘጋጁት፣ መላእክት ጠበሱት ማለት ምንድነው ካላችሁኝ፣ እነሆ መላእክት የሚያመሰግኑበት ምስጋና ሐዋርያት አመሰገኑበት። መላእክት የጸለዩትን ጸሎት ሐዋርያት ይጸልዩታል። መላእክት የሚቀድሱትን ቅዳሴ ሐዋርያት ይቀድሱታል። እነ ቅዱስ ጴጥሮስ አንተ አለት ነህ፣ በአንተ አለትነትም ቤተክርስቲያን እሰራታለሁ ተብሎ እንደተነገረ ማለት ነው። ስለዚህ ሐዋርያት እነሆ የጣሉትን መረባቸው ሞልቶ አሳውን ይዞ ወጥቷል። አሁን ወደ ወርቁ እንሂድ። መረብ የተባለች ወንጌል ናት። ባህር የተባለች ይህች ዓለም ናት። በወንጌል ማንነት እነሆ
በዓለም ያሉትን የእግዚአብሔርን ልጆች እያስተማራችሁ ወደ ክርስቶስ አምጧቸው ማለቱ ነው። ራሱ እግዚአብሔር ወደኔ አምጧቸው በንስሐ ሕይወት፣ ወደኔ አምጧቸው በወንጌል፣ ወደኔ አምጧቸው እነሆ በጸሎት፣ ወደኔ አምጧቸው በፍቅር በሃይማኖት በትዕግስት ወደኔ እንዲመጡ አድርጓቸው ብሏል እግዚአብሔር። እኔና እናንተ ደግሞ ዛሬ ጸሎት ጸልየን አንድ ቀን ከጸለይን ለምን ጸሎቴን አልሰማኝም እያለን ተስፋ የምንቆርጥ ቤተክርስቲያን የምንቀድ ነጠላችን አጣጥፈን የምናስቀምጥ ሰዎች እንሆናለን ብዙዎቻችን። አዎ በአንድ ቀን በጸለይናት ጸሎት ለምን እግዚአብሔር አልሰማንም እያለ እግዚአብሔር ግን ያለ በወንጌል ማንነት በወንጌል መረብ በዓለም ያሉትን ምን አድርጋችሁ አምጧል? አጥምዳችሁ በወንጌል ፍቅር ስባችሁ ወደኔ አምጧቸው፣ እኔም ደግሞ ወደ እግዚአብሔር ምን አደርጋለሁ? እኔ ወደኔ ካመጣችሁት እኔ መንግስቴን ደግሞ ሰጣችኋለሁ፣ መንግስተ ሰማያትን አወርሳችኋለሁ ነው እያለ ያለ። ስለዚህ መረብ የተባለች ወንጌል ናት፣ ባህር የተባለች ደግሞ ይህች ዓለም ናት። ስለዚህ መረባችሁን በቀኝ በኩል ጣሉት የተባለ በወንጌል አምናችሁ ስራችሁን ስሩ ነው። ተመልከቱ፣ ስራችሁን ስሩ ማለት ነው። ዛሬ ሰው የሚገርመው ዛሬ ሰው በግራ መቆም አምሮታል መሰል ግራውን ይሄዳል። መረብክን በቀኝ ጣል ሲባል ቀኝ ነገር አስብ ሲባል በግራ ያስባል። ቁረብ ሲባል አይቆርብም። ተመልከቱ፣ እመን ሲሉት እየካደ ነው። ተጠመቅ ሲሉት ደግሞ የተጠመቁትን እያረደ ነው። ቁረብ ሲሉት እነሆ እጁን በሰው ደም እየታጠበ ነው። ውድ የእግዚአብሔር ቤተሰቦች፣ ክርስቶስን ልበስ ሲሉት እርቃኑን እየሄደ ነው። እረኛ ካህናት ቢሰጡት እየተበተነ ነው። ጾም ሲሉት እየበላ ነው። ጾመኞቹን ደግሞ እየዘለፈ ነው። አመስግን ቢሉት ይሳደባል። የሚረግምህን መርቅ ቢባል የተባረኩትን ይራገማል። ዘምር ቢሉት ይዘፍናል። ስለ ማርያምን ነቅፎ ለስለ ሰይጣን መስገድ አምሮታል መሰል እያለ መጽሐፉ ይናገራል። አዎ ድንግል ማርያምን አመስግን ሲባል ድንግል ማርያምን ከማመስገን ተከልክሎ ራሱን ያመሰግናል። ቅዱሳን አባቶቻችን ግን ያስተማሩን እግዚአብሔርን እያየን እንድንጓዝ እንጂ ራሳችን እያየን አይደለም። የእግዚአብሔርን ክብር እያየን እንጂ ራሳችን ክብር እያየን እንድንጓዝ አይደለም የተነገረን። ውድ የእግዚአብሔር ቤተሰቦች፣ ስለዚህ መረባችሁን በቀኝ በኩል ጣሉት። አስተሳሰባችሁ ቀኝ ይሁን፣ ግራ ሐሳብ አታስቡ። አዎ ዛሬ ተስፋ ቆርጣችሁ ያላችሁ ሰዎች ካላችሁ ተስፋችሁ እግዚአብሔር ነው። ዛሬ ቀኑ ጨልሞባችሁ ያላችሁ ሰዎች ካላችሁ የብርሃን ባለቤት እግዚአብሔር ያበራላችኋል። ዛሬ የምታነቡ ካላችሁ እንባችሁን እግዚአብሔር ያብሳል። የማርያምን ያላዛርን እህት እንባ እግዚአብሔር እንዳበሰ ያንቺንም ያንተንም እንባ እግዚአብሔር ያብሳል። ተስፋ የቆረጣችሁ ካላችሁ ተስፋችሁ እግዚአብሔር ነው። ተስፋችሁ እግዚአብሔር ነው። እነሆ አስተሳሰባችሁ ግራ ሆኖባችሁ ከሆነ እግዚአብሔር ሆይ ወደ መልካም መንገድ ምራኝ ብላችሁ ወደ እግዚአብሔር ጩሁ፣ እግዚአብሔርም ይመራችኋል። ብቸኝነት የተሰማችሁ ካላችሁ ከማይበረ ጻድቃን ተለይታችሁ ያላችሁ ሰዎች፣ ከማይበረ መላእክት ተለይታችሁ ያላችሁ ሰዎች፣ ከነ ቅዱስ ገብርኤል ከነ ቅዱስ ሚካኤል ተለይታችሁ ያላችሁ ሰዎች ኑ ወደ መላእክት ማህበር ተደመሩ፣ አንድ ሁኑ። ኑ ቅዳሴውን ስሙ፣ ኑ ጸበሉን ጠጡ፣ ኑ በእምነቱ ተቀቡ፣ ኑ በመስቀሉ ታሹ፣ ኑ ከስዕለ ማርያም ስዕል ዝቅ ብላችሁ የጸጋ ስግደት ለእመቤታችን ስገዱ። የባሕርይ አምላክነት ስግደት ደግሞ ለክርስቶስ ስገዱ። እግዚአብሔር የጎደለውን ሁሉ ይሞላላችኋል። ያነባችሁ ሰዎች እንባችሁ ይታበሳል። ወደ እግዚአብሔር ቅረቡ። የጎደላችሁ ካለ እግዚአብሔር ይሞላላችኋል። እግዚአብሔር እነሆ የጎደላቸውን ሙሉ አድርጎ ሲሰጣቸው ተመልክተናል። እነሆ ደካሞቹን ብርቱ ሲያደርግ አይተናል። ጉልበታችሁ የደከመባችሁ ሰዎች ካላችሁ፣ አንደበታችሁ የታሰረባችሁ ሰዎች ካላችሁ፣ መቆም ያቃታችሁ ሰዎች ካላችሁ ኑ ወደ እግዚአብሔር ቅረቡ። እግዚአብሔር ያበራላችኋል። ቀኑ ጨልሞባችሁ ይሆናል። እነሆ ቀኑን ብቻ አይደለም ጨለማው ሁሉ ብርሃን የሚያደርግ የብርሃን ባለቤት እግዚአብሔር አለ። ወደ እግዚአብሔር ቅረቡ። ድካማችሁ ከንቱ የሆነባችሁ ሰዎች ካላችሁ ኑ ወደ እግዚአብሔር ቅረቡ። ተምራችሁ ትምህርታችሁ ከንቱ ሆኖ የቀረባችሁ ሰዎች ካላችሁ ኑ ወደ እግዚአብሔር ቅረቡ። እግዚአብሔር ምድራዊን ሳይሆን ሰማያዊን ምስጢር ይገልጽላችኋል። ስራ ያጣችሁ ሰዎች ካላችሁ እግዚአብሔር ስራ ይሰጣችኋል። መልካም ያልሆናችሁ ሰዎች ካላችሁ እነሆ መልካም ኑ ወደ እግዚአብሔር ቅረቡ። ቅረቡ ወደ እግዚአብሔርን ቅረቡት፣ እርሱም ይቀርባችኋል። ሰይጣንን እምቢ በሉት፣ እግዚአብሔርን ግን እሺ በሉት። ቀኝ ነገር አስቡ፣ ግራ ነገር አታስቡ። መልካም ነገር አስብ። ነገ ቤተክርስቲያን እሄዳለሁ በል፣ ነገ ጸበል እጠጣለሁ በል፣ ነገ በመስቀል እታሻለሁ በል፣ ነገ ንስሐ እገባለሁ በል፣ ነገ የንስሐ አባቴን አገኛቸዋለሁ ብለህ አስብ።
እግዚአብሔር ይመርሃል። ወደ ስልጣኑ ኃጢአትን ወደሚደመስስ ረቂቅ ወደ ሆነው ስልጣን እግዚአብሔር ይመርሃል። መልካም ነገር አስብ፣ ለሰው ጥሩ ነገር አስብ። ለሰው ጥሩ ነገር ባሰብክ ጊዜ እግዚአብሔርም ላንተ ጥሩ ነገር ያስብልሃል። ስለዚህ ውድ እግዚአብሔር ቤተሰቦች ወደ እግዚአብሔር ኑ፣ እግዚአብሔር ያበራላችኋል። ወደ እግዚአብሔር ወደ ቤተ ክርስቲያን ኑ፣ የእግዚአብሔር ቅድስት የሆነችው ወንጌል ትነገራለች። ወደ ቤተ ክርስቲያን ኑ፣ የመላእክትን ቅዳሴ ትሰማላችሁ። ወደ ቤተ ክርስቲያን ኑ፣ ንስሐ ትገባላችሁ። ወደ እግዚአብሔር ቤት ኑ፣ እነሆ ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ምን አለኝ ይላል? ደስ አለኝ። ደስታ ከህይወታችሁ ላይ የጠፋባችሁ ሰዎች ካላችሁ ደስታችሁ እንዲመለስ ወደ እግዚአብሔር ነው። አዎ ጥቁሩ ነጭ ሆኖ ነጩ ጥቁር የሆነባችሁ ሰዎች ካላችሁ ኑ ወደ እግዚአብሔር። ህይወታችሁ የተመሰቃቀለባችሁ ካላችሁ ኑ፣ እግዚአብሔር ያበራላችኋል። ተስፋ የቆረጣችሁ ካላችሁ ኑ ወደ እግዚአብሔር። ተስፋችሁ እግዚአብሔር ነው። ንስሐ ያልገባችሁ ሰዎች ንስሐ እንግባ። የንስሐ ህይወትን ልብ እንዲሰጠን እግዚአብሔር አምላካችን መልካም ፈቃዱ ይሆነልን። ውድ እግዚአብሔር ቤተሰቦች ይህ ወንጌል እኛን የሚያስተምር ወንጌል ነው። ይህ ወንጌል ህይወታችን የምንዳስበት ወንጌል ነው። አስተሳሰባችን ቀኝ ነገር እንዲሆን፣ መልካም ሐሳብ እንድናስብ፣ የእግዚአብሔር ልጆች ሆነን እንድንኖር የሚያደርግ ወንጌል ነው። ስለዚህ የዮሐንስ ወንጌል ምዕራፍ 6 ምዕራፍ 21 ቁጥር 1 ጀምራችሁ እስከ መጨረሻው ድረስ አንብቡት። ጴጥሮስን ትወደኛለህ ሆይ ብሎ የተናገረበት ክፍል፣ በጎችን ጠብቅ ተብሎ ከቅዱስ ጴጥሮስ ጋር ቃለ ምልልስ አድርጎ ቃል የገባበት የወንጌል ክፍል፣ እነሆ መረባችን ወንጌላችን ምንም ሐሳባችን መልካም ነገር እንድናስብ፣ ማንነታችን ቀኝ ነገር እንድናደርግ የተነገረበት ክፍል ነውና ይህንን ወንጌል እስከ መጨረሻው ድረስ አንብቡት። ያስተማረን የመከረን የገሰጸን የቅዱሳን አባቶቻችን አምላክ የኛም አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን።